አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ሀገሬ ልጆች ዛሬ መግሉብ አሰራር ሲነጀምር ዲስት አቅርቤ ያለው ዘይት አረኩ። በሰልና ነጭ ሽንኩርትና ቀይ ሽንኩርት አማስለዋለሁ። ትንሽ ቃላቴን ዶሮ ጨምራለሁ ማለት ነው። መግሉብ ዶሮ ነው የሚባለው። ትንሽ እንትን ገጥመውና እንደዚህ ይሆን ሳልሳ ጨምርበት አለሁኝ ማጅ 2 ከዛ ትንሽ አማስሌ ገጥመዋለሁኝ። አንድ ሎሚ 2 ቃሪያ ባህራት ደግሞ ያኔ ቤት ያለውን ነው የድንብላልና ደግሞ የሮዝ ባህራት ምናምን አርጌ እያማሰልኩ ነው። ከዛ ጠማጥም ጨመርኩበት ፈጭ አስቀምጬ ነበረ። ሮዜን ግን አብስል ያለሁኝ እንትን በጣም ታታበስሉ ሮዙን ማለት ሳማሰልኩ ድረስ ተዛ ፍርፍር ሮሚ ወላ በኛ ሀገር ደግሞ የፈረንጅ ቃሪያ ይሉታል። ከተፌ ዳይሪያ እኔ ክብ ክብ አርጌ እሱን አማሰልኩት። ካላበዛ ውሃ ትንሽ አርጌ ከርነዋለሁ። ያኔ አታብዙበት ዶሮ ሰበሰለት ድረስ ነው። ድንብላል አረኩኝ። ተዛ ትንሽ መሰል አርጌ ይሄን የከታተፍኩትን ትንሽ ሶስ አረኩበት። እንትን በጣጥስና ወላ እንትን ድንችና እንትን ባብንጃል ይሄ ጀዘር ከትፌ ጠብሼ አስቀምጫለሁ እና ማሰልኩት። ያው ብዙ አይነት ታሪክ ነው። የኔ ደግሞ ዛሬ ከትፌ ምናምን እንደዛ ነው። ቀለል ያለ ነው። ድንብላል አረኩበት አማሰሌ። ያው ሩዜን አብስል ያለሁኝ ተላይ አረኩበት። ያው ቀለል ያለ ነው። ሩዙን በጣም አታብስሉት። ድንብላ ትንሽ ነሰነስኩበት። ሽንኩርትም ጠብሻለሁ። ትንሽ ለሽታው እንትን ይለዋል ማለት ነው። ቅቤት አላችሁ ተላይ ታረጉበት አላችሁ እንዳይያዝ ታላላችሁ ደግሞ ትንሽ የዘይት ያኔ እና ይሄን ይመስላል። 15 ደቂቃ ቆይቼው ይሄን ይመስላል። ያኔ እሳቱን ቅንስ ታረጉታላችሁ ማለት ነው። ይሄው እንግዲህ የሌሎቹ ያኔ በተርቲብ ያኔ በትስት ያረጉት ምርጥ የሆነ ትንሽ ሲምብላል ዝም ብሎ ለመልኩና የተጠበሰውን ሽንኩርት ተራጨት ታረኩበት እና ይሄን ይመስላል። ሰርታችሁ ብሎ ቤተሰብ አድርጉኝ አበረታቱ።